ተማሪዎች ፈተና ከመፈተናቸው በፊት ምን ብለው ይጸልዩ? የግብጽ ቤተክርስቲያን በቅርቡ ማዕረገ ቅድስና የሰጠቻቸው ቅዱስ አቡነ ቄርሎስ ከሚታወቁባቸው በርካታ በጎ ስራዎች አንዱ ለተማሪዎች የነበራቸው ልዩ ፍቅርና ቅርበት ነበር። አባ ሚናስ ተብለው ይጠሩ ከነበረበት የምንኩስና ዘመን ጀምሮ አቡኑ በተማሪዎች የተከበቡ ነበሩ። ከልዩ ልዩ ክፍለ ሀገራት ካይሮ ዩኒቨርሲቲ ሊማሩ ለሚመጡ ተማሪዎች የማደሪያ አገልግሎት በቅዱስ ሚናስ ቤተክርስቲያን ውስጥ ይሰጡ ነበር። ይህ አገልግሎታቸው በግብጽ ለዘመናዊ ቤተክርስቲያንን የሚያካትት የማደሪያ አገልግሎት መወለድ ምክንያት ሆኗል። የዚህ የማደሪያ አገልግሎት ተጠቃሚዎች የነበሩት ተማሪዎች ቀሳውስትና ጳጳሳት የቤተክርስቲያን መሪዎች ለመሆን በቅተዋል። ለዚህም ሊቀ ጳጳሱ አቡነ ሳሙኤልና ቅዱስነታቸው አቡነ ሺኖዳ ሳልሳዊ ተጠቃሽ ናቸው። በወቅቱ መነኩሴ የነበሩት አባ ሚናስ ወይም አቡነ ቄርሎስ ለእያንዳንዱ የቤተክርስቲያን ካህን በተማሪዎች መኖሪያ ውስጥ የሥራ ድርሻ ሰጥተው ነበር። የእርሳቸው የሥራ ድርሻ ምን እንደነበረ ግን ማንም ሰው አላወቀ። በሌሊት በድብቅ የሚሰሩት ሥራ ካህናቱና ቤተክርስቲያኑን በቤተክርስቲያኑ የሚኖሩ ተማሪዎች የሚጠቀሙበትን መጸዳጃ ቤት ማጽዳት ነበር። ይህ ለተማሪዎች ያላቸው በጎ አመለካከት በፓትርክነት ዘመናቸው አልተለያቸውም። ተማሪዎች ፈተና ሲደርስባቸው ወደ እርሳቸው እየመጡ ጸልዩልን ይሏቸው ነበር። አንዳንድ ተማሪዎች ደግሞ የሚያጠኑትን መጽሐፍ ይዘው መጥተው ያስባርኩ ነበር። ቅዱስ አባ ቄርሎስ አንዳንድ የመጽሐፉን ገለጥ ያደርጉና ይህንን አጥኑ ብለው ይሰጡ ነበር። የፈተናውም አብዛኛው ጥያቄ ከዚያ ገጽ ይወጣ ነበር። እንዲሁም ለተማሪዎች ፈተና በሚፈተኑበት ጊዜ የሚገጥማቸውን የመንፈስ ጭንቀትና የአእምሮ ውጥረት በመረዳት የሚከተለውን ከፈተና በፊት የሚጸለይ ጸሎት አዘጋጅተውላቸዋል። ጌታ ኢየሱስ ክርስቶስ በችግርህ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ ብለህ የአንተም መጠጊያነት መፈለግን ስላስተማርከኝ አመሰግንሃለሁ። አሁንም ጌታ ሆይ በዚህ የፈተና ሰዓት ጥበብና ማስተዋልን ትሰጠኝ ዘንድ እማጸንሃለሁ። ይህን ፈተና በሰላም አልፍ ዘንድ ጸጋና ሞገስን ስጠኝ። ፈተናውን በምሰራ ጊዜ ጥልቅ የሆነ ሰላምና በረከትን ስጠኝ። ጌታ ኢየሱስ ውጤት በሚሰጡን ጊዜ በመምህራኖቼ ዓይን መወደድን ትሰጠኝና ልባቸውን ታለሰልስልኝ ዘንድ እለምንሃለሁ። የከበርከው ጌታ እኔ ኃጢአተኛ ነኝ። ዓመቱን ሙሉ አንተን ደስ አላሰኘሁህም፣ ውስጤንም ጭምር። ነገር ግን ከልቤ ደንዳናነትና ከኃጢአቶቼ የተነሳ ሳይሆን ከምሕረትህና ከርኅራኄ የተነሳ እንድትረዳኝ እለምንሃለሁ። ጌታ ሆይ ለምኑ ይሰጣችኋል፣ እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃል። እናም እነሆኝ እየለመንኩ ነው፣ የምሕረትህንም ደጅ እያንኳኳሁ ነው። ወደ እኔ የሚመጣውን ከቶ ከኔ አላወጣውም ብለሃልና ጸሎቴን አትናቅ። በቅድስት ድንግልና በመላእክት ሁሉ አማላጅነት መልስልኝ። አሜን። ወስብሐት ለእግዚአብሔር።